የቪዲዮ ስንት ላይ ከገባ ማለት ነው እኔ እናንተ እንቆርባለን። አንቺ ማይቀል ነው ትቀልጆራስ አባ በእናትህ ምንም አልፈልግም። ይሄ ቪዲዮ ለዚህ ልጅ ደርሳ ዘንድ ሁላችሁም ኮፒ ሊንክ፣ ሪፖስት፣ ሼር አድርጉልኝ። ይሄን ቪዲዮ አየነው፣ እሺ ምን እናርግ? እንሳቅ ወይስ እናልቅስ ወይስ ምን እንድንል ነው? ያንቺን ቪዲዮ ላይክ አድርገን ከዛ ልጁ ያለ ፍላጎቱ እንዲቆርብ ነው። ምንድነው ሐሳብሽ? ሲጀመር ቅዱስ ቁርባን ማለት እኮ ሰዎች ከክርስቶስ ጋር የሚኖሩበት ክርስቶስን በውስጣቸው እንዲያድር የሚያደርጉበት ነገር ነው። ቁርባን የተከበረ ነው። ሰዎች ደግሞ ወደ ቅዱስ ቁርባን የሚቀርቡት በላይክ ብዛት አይደለም በላይክ ብዛት በቄሶች ወይም በንስሐ አባት ውትወታ እንኳን ሰዎች መቁረብ የለባቸው። ሰዎች መቁረብ ያለባቸው እንደ ቤተክርስቲያን አስተምሮ አምነውበት ነው፣ ደስተኛ ሆነው ነው። አሁን ያንቺን ቪዲዮ 300 ሺህ አይደለም ሰው 1 ሚሊዮን አስገባው። ከዛ ባልሽ መጣና ቢቆርብ ከዛ በኋላ ህይወቱ እንዴ ሊገፋ ነው? እየተቆጨ ሊኖር ነው ወይስ እያዘነ ሊኖር ነው? ምን ሊያደርግ ነው? አሁን ሰሞኑን የመጣ መጃጃ አለ። ይሄን ያህል ላይ ከተገኘ ከቤት አስወጣለሁ ወይና አገባሻለሁ ምናምን ነበር። አሁን ደግሞ ቅዱስ ቁርባንን በዚህ ደረጃ ማላገጫ አርገሽ አቀረብሽ። እንዲህ አይነት ነገር የለም። ስለዚህ በተቻለሽ አቅም ይሄ ቪዲዮ ደርሶሽ ከሆነ አንደኛ ወጥተሽ ህዝበ ክርስቲያኑን ይቅርታ ልጠይቅ ይገባል። ምክንያቱም የቀለድሽው በክርስቲያኖች ዘንድ ትልቅ ቦታ ባለው ነገር ነው። ሲቀጥል ደግሞ ይሄንን ቪዲዮሽን በአስቸኳይ አጥፍተሽ ዳግም እንደዚህ አይነት ቪዲዮ መስራት እንድታቆሚ ማስጠንቀቂያ ጭምር ልነግርሽ ነው የመጣሁት።